ሰላም እንዴት ናችሁ? ዛሬ ደግሞ ዶሮና እንቁ የሚለውን ተረት እነግራችኋለሁ። በኢትዮጵያ ደጋማ ቦታዎች ላይ አንድ ቀን በብሩህ ማለዳ አንድ አውራ ዶሮ የሚባል ኩሩና ስራ የሚበዛበት ዶሮ ነበር። ምግብ ፍለጋ ምድርን ይቧጥጥ ነበረ። ሹል ጥፍሮቹን ሆዱን የሚሞሉትን ትሎችንና ዘሮችን እያደኑ ጠጠሮቹንና አዋራውን እየበተኑ ወደ ቀይ አፈር ውስጥ ገቡ። በድንገት ጥፍሩ ጠንካራ የሆነ ነገር መታ። እናም አውራ ዶሮ እንዲህ አለ። ምንድነው ይሄ ነገር? አለ እንግዳ የሆነውን ነገር እየተመለከተ። የሚገርመው ነገር ዘር ወይም ትል ሳይሆን የሚያብረቀርቅ ጌጥ፣ ቀይ እንቁና በፀሐይ ብርሃን ላይ የሚያብለጨልጭ ነበር። እናም በድጋሚ አውራ ዶሮ እንዲህ አለ። የሚገርም ነው። ይህ ለንጉስ የተገባ ሀብት ነው። ነገር ግን እንቁ ለኔ ምንም አይጠቅመኝም። ልበላው አልችልም፣ ሆዴንም አይሞላውም አለ። ከዚያም በዚህ ጊዜ ባጠገቡ የሚያልፍ ነጋዴ እንቁን አይቶ አውራ ዶሮ ጥፍር ውስጥ ተመለከተው። እናም አይኖቹ አፈጠጡ። እናም ነጋዴው እንዲህ አለው። አይ አውራ ዶሮ፣ ያ እንቁ ትልቅ ሀብት ነው። ስጠኝና ጥሩውን እህል ከከረጢት እሰጥሃለሁ አለው። ዶሮ ግን ክንፎቹን እያወዛወዘ እንዲህ አለው። አይ ወዳጄ፣ እህልህ አጓጊ ነው። የሚያብረቀርቅ ድንጋይ ግን ረሃብን አያረካም። ከመቶ ጌጥ አንድ ትል ባገኝ እመርጣለሁ አለው። በዚህ ጊዜ እንቁን ወደ ጎን ጥሎ ለቁርስ መዋጨሩን ቀጠለ። በዶሮ ጥበብ የተገረመው ነጋዴ ጌጡን አንስቶ እየተገረመ እንዲህ አለ። በእውነት ይህ ዶሮ የነገሮችን ዋጋ ከኔ በተሻለ ያውቃል። ለአንዱ ሀብት የሆነው ለሌላው ከንቱ ነው አለ። እናም ዶሮ በቀላል የምድር ስጦታዎች ረክቶ ነጋዴው ደግሞ የተማረውን ትምህርት እያሰላሰለ ሄደ። እናም ዶሮ ከቀኑ ጋር ቀጠለ። ይህ ታሪክ ለአንድ ውድ የሆነ ለሌላው የማይጠቅም ሊሆን ይችላል። እውነተኛ ዋጋ ያለው በሀብት ሳይሆን በሚደግፈንና በሚሞላልን ነገር ነው የሚለውን ያስተምረናል።